እሺ ይህ እንግዲህ ወደ ኦፕራሲዮን ክፍል የባለሙያዎቹ መግቢያ ነው ማለት ነው። እዚህ ላይ ልብሳችንን ከቀየርን በኋላ ወደ ኦፕራሲዮን ክፍል እናመራለን ማለት ነው። የለበስነውን ልብስ ከውጭ የምንለብሰው ለብሶ መግባት ክልክል ነው። እሱም ለምን እንደሆነ በሌላ ቀን የምነግራችሁ ይሆናል። ከዛ ከገባን በኋላ የሚያስፈልጉ መድኃኒቶቻችንና አንዳንድ እቃዎች ካሉ ደግሞ ከአነስቴዚያ ስቶር እንወስዳለን። ከዛ ወደ ኦፕራሲዮን ክፍላችን እናመራለን ወይም እንገባለን ማለት ነው። እንግዲህ ከገባን በኋላ ኦፕራሲዮን ክፍል ምን እንደሚመስል እዚሁ ጋር እንግዲህ የምታዩት ነገር ነው የሚሆነው። እነዚህ እያንዳንዳቸው የምንጠቀማቸው መሳሪያዎቻችን ናቸው ማለት ነው። እዚህ ጋር ስናይ ታካሚዎች ተኝተው የሚታከሙበት ወይም ኦፕሬሽን የሚደረጉበት አልጋ ነው። እዚህ ላይ ደግሞ አነስቴዥያ ማሽን የምንለው አለ። እንግዲህ ስለሱ ወደ በኋላ የምነግራቸው ነው የሚሆነው። እጅግ በጣም አስፈላጊ ነው። እንግዲህ ኦፕሬሽን ክፍል ሲገባ ከምንቆጣጠርባቸው ዋና መሳሪያችን አንዱና ዋነኛው ነው እንግዲህ ይህ ማለት ነው። እንደምታዩት እንግዲህ ቤተሰብ ይህ ሁሉ የምታዩት በኦፕራሲዮን ክፍል ውስጥ ከገባችሁ በኋላ ነው ማለት ነው። አንዳንድ ታካሚዎች ስትደናገጡ ይስተዋላል። መደንገጥ የለባችሁም ማለት ነው። እንደምታዩት ነው። ሌላ አዲስ ነገር የለም። እዚህ ጋር አልጋ አለ። እዚህ ደግሞ አምፖሎች አሉ ማለት ነው። ኦፕሬሽን ሲሰራ የምንጠቀምባቸው መብራቶች ወይም አምፖሎች ናቸው። ከላይ ይበራሉ። ከዛ ውጭ ባለው ነገር ደግሞ እያንዳንዳቸውን የምንጠቀማቸውን ስፔሻሊ አነስቴዥያ የምንጠቀምባቸው ነገራቸዋለሁ። እዚህ ጋር እንግዲህ ግማሽ አነስቴዥያ በምንጠቀምበት ሰዓት የምንጠቀማቸው ማቴሪያሎች ናቸው የሚታዩት። እዚህ ላይ ደግሞ ለማሽናችን ወደ ማሽናችን ማለትም የአነስቴዥያ ማሽን የሚባለው ነው ማለት ነው። እንዳልኳችሁ በተለይ ሙሉ አነስቴዥያ በሚሰጥበት ሰዓት በተለምዶ ሙሉ ማደንዘዣ ሰመን እየተባለ የሚጠራው ማለት ነው የምንጠቀመው መሳሪያችን ነው። እዚህ ጋር እንግዲህ መብራት ኮኔክት መሆኑን ላይቶቹ ሲበሩ እናያለን። ከላይ መቆጣጠሪያ መሳሪያችን ወይም ሞኒተር የምንለውም አለ። ኦክሲጅን በቂ ኦክሲጅን መኖሩንም እንደዚሁ ቼክ እናደርጋለን ማለት ነው። አስቀድመን ወደ ታካሚ ከመግባቱና ኦፕሬሽን ከመግባቱ በፊት ቀድመን ይሄን ሁሉ እናያለን ማለት ነው። በቂ ኦክሲጅን መኖሩን ከሌለ እንቀይራለን ወይም እናስተካክላለን ማለት ነው። ይህም በሙሉ ካየን በኋላ እያንዳንዱ መሳሪያዎቹን ፋንክሽናል ፉሊ ፋንክሽናል መሆኑን ቼክ እናደርጋለን። ታካሚ ከገባ በኋላ ኦክሲጅን እንዴት ነው ይሰጠኛል አይሰጥልኝም ወይ፣ ሌሎቹን ጋዞች የሚፈልጋቸውን ነገሮች ይሰጥልኛል አይሰጥልኝም የሚለውን እሱን በደንብ ቼክ እናደርጋለን ማለት ነው። አሁን እዚህ ጋር እያየን ነው። ማሽናችን እንደምታዩት እንግዲህ በጥሩ ሁኔታ ላይ ነው የሚገኘው ማለት ነው። ይህን ካየን በኋላ እንግዲህ ሙሉ አነስቴዥያ ማሽን ወይም ደግሞ በተለምዶ ሰመን ማደንዘዣ ማሽን የምንለው በደንብ እናያለን ማለት ነው። እዚህ ላይ ደግሞ የመተንፈሻ አየር ቱቦ የሚያስፈልጉ መሳሪያዎችም እንደዚሁ አሉ። ከሌሎችም አጠቃላይ ሊያስፈልጉ የሚችሉ ነገሮች በሙሉ ይቀመጣሉ ማለት ነው። አንዳንዴ ደግሞ እንግዲህ ችግር ይፈጠርና ማሽኑ ችግር ቢፈጠር እንዳልኋችሁ እዚህ ጋር ጊዜያዊ ያክል ያገለግላል። አምቡባግ የምንለው አለ ማለት ነው። በዚህ ኦክሲጅን ይሰጣል። በዚህ አጋጣሚ መብራት ቢጠፋ እዛው ሞት ይከተላል የሚባለው ነገር ውሸት ነው። እንዳሰጉ በሱ በኩል እዚህ ጋር የምንጠቀማቸውን ስለታም ነገሮች መርፌ ምናምን ነገሮችን ማስወገድበት ነው። እዚህ ጋር ደግሞ እንግዲህ ሳክሽን ማሽን እንለዋለን። የተለያዩ ፈሳሾችን እየተመጠጠ እንግዲህ የምናስወግድበት ነው ማለት ነው። ይህ እንግዲህ ወደ ቀዶ ጥገና ክፍል ከመግባታችሁ በፊት ታካሚዎቻችን ክብደታችንን እንድታውቁ ይደረጋል። እኛም እንግዲህ እዚህ ላይ መዝነን ወደ ቀዶ ጥገና ክፍል የምታመሩበት መንገድ ነው ያለው ማለት ነው። እንግዲህ እንደምታዩት ቅድመ ቀዶ ጥገና ምርመራ ላይ ነው እንግዲህ የምንጨርሰው ማለት ነው። ከዚህ በኋላ ሙሉ እቃዎቻችሁን ገዝታችሁ ሙሉ ምርመራ አድርጋችሁ ከጨረሳችሁ በኋላ ወደ ቀዶ ጥገና ክፍል ትገባላችሁ። ይሰራላችኋል። ከተሰራላችሁ በኋላ ወደ ፖስት አነስቴዥያ ኬር ዩኒት ወይም ደግሞ ማገገሚያ ክፍል ትገባላችሁ ማለት ነው።